አንድ ሰው በእንቅልፍ ላይ እያለ ሳያውቀው ሊናገር ወይም ሊያወራ ይችላል። በእንቅልፍ ውስጥ ያለ ሰው ሊናገር ወይም ሊያወራ የሚችልባቸው 5 ዋና ዋና ምክንያቶች ልንገራችሁ። አምሳል አበበ እባላለሁ። የስነ አእምሮ ጤና ባለሙያ ነኝ። እነዚህን የሚመስሉ ቁም ነገሮች እንዲደርሷችሁ ቪዲዮውን ሰብስክራይብ በማድረግ እንድታበረታቱኝ ጠይቃችኋለሁ። በእንቅልፍ ውስጥ ያለ ሰው ሊናገር ወይም ሊያወራ የሚችልባቸው 5 ዋና ዋና ምክንያቶች። አንደኛ፣ ጭንቀትና ውጥረት። አእምሯችን በቀን ውስጥ የተጨነቀባቸው ወይም ያሳሰቡትን ጉዳዮች በሌሊት በእንቅልፍ ላይ ለማስኬድ ሲሞክር በንግግር መልክ ይገለጻሉ። ሁለተኛ፣ እንቅልፍ እጦትና ድካም። ሰውነታችን በጣም ሲዝል ወደ ዲፕ ስሊፕ ወይም ወደ ጥልቅ እንቅልፍ ለመግባት ሲታገል ያልተለመዱ ባህሪዎች ይታዩብናል። ሰውነታችን እንዲሁም አእምሯችን በቂ ረፍት ሳያገኙ ሲቀሩ የእንቅልፍ ስርዓታችን ይዛባል። ይህ መዛባት ደግሞ በሌሊት የመናገር ወይም የማውራት እድላችንን ያሰፋል። ሶስተኛ፣ የዘረመል ወይም የጄኔቲክስ ሁኔታ። በእንቅልፍ ውስጥ ሆኖ መናገር በወላጆች ወይም በቤተሰብ ካለ ይህን ልማድ ልጆች የመውረስ እድል አላቸው። አራተኛ፣ ትኩሳት የሚፈጥሩ ህመሞች። ሰውነታችን ሲሞቅ ወይም የተለያዩ ህመሞች ሲያጋጥሙን በሌሊት የመናገር እድል ይኖረናል። አምስተኛ፣ አልኮልና ሌሎች አደንዛዥ ድራጎችን መጠቀም። ከመጠን በላይ አልኮል መጠጣት እንዲሁም አደንዛዥ ነገሮችን መጠቀም መደበኛ የእንቅልፍ ስርዓትን ስለሚያጓትት በእንቅልፍ ሰዓት የመናገር ወይም የማውራት እድል አለን። አብዛኛውን ጊዜ በእንቅልፍ መናገር ምንም ጉዳት የለውም። ነገር ግን ተደጋጋሚ ከሆነ፣ ያልተለመዱ አስደንጋጭ ባህሪዎች የሚታዩበት ከሆነ፣ መጮህ፣ መወራጨት እንዲሁም ከእንቅልፍ ተነስቶ መሄድ የመሳሰሉ ባህሪዎች የሚታዩበት ከሆነ ባለሙያ ማማከር እጅግ በጣም ያስፈልጋል። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮሜንቶችን መጻፍ አትርሱ።